السلام عليكم ريكاردو سمتنا እንመለስ ሰላም አለይኩም ወራህመቱላህ ሰያለም ተቀርባችሁ ዳዎች በጣም አመሰግናለሁ ብዙ ተቀየረባችኋለሁ ብዙ ተጠቅሜባችኋለሁ ዛሬ የመጣሁት አንድ ጉዳይ ልነግርህ ነበር እንድትመክረኝ እኔ የ23 ዓመት ልጅ ነኝ ቤተሰቦቼ ትዳር እንዲይዝና የልጅ እንዳሳያቸው በጣም ይፈልጋሉ እኔም በጣም የምወደው አንድ ልጅ አለ እሱም እንደሚወደኝ ነበር የማውቀው በሱም የተነሳ በቤተሰብ በኩል የሚመጡልኝ ወንዶች ስመልስ ነው ያለው ምክንያቱም እሱ እኔ አገባሻለሁ እወድሻለሁ እፈልግሻለሁ ያለ ተስፋ ስለሚሰጠኝ ግን በዚህ መልኩ ከሱ ጋር ቃል ከተግባባን አሁን 3 ዓመት ሞላን እኔም ወደ ቁም ነገሩ እንግባ ሽማግሌ ላክ እንጋባ ስለው ዛሬ ነገ ይለኛል በጣም ስለማፈቅረው በቀን ቢያንስ 2 ጊዜ እደውልለታለሁ ድምፁን መስማት በጣም ያስደስተኛል ውሎውን ሳላቅ ማደር አዳሩን ሳላቅ መዋል ለኔ ከባድ ነው አሁን ግን በጣም እያራቀኝ ነው ስልክም ከሚያነሳልኝ በላይ የማያነሳልኝ ይበልጣል በእርግጥ ምርጥ ልጅ እንደሆነ አካባቢ ሁሉ ይመሰክሩለታል እስካሁን መወሰን አለመቻሉና ስደውልለት ችላ ማለቱ ነው ችግሩ ሌላ ምንም ችግር የለበት እኔንም ማጣት አይፈልግም ደግሞ ወስኖ አብሮ ሊኖርም ሆነ ሊቀርበኝ አልፈለገም እና እኔም መወሰን አቃተኝ ምን ትመክረኛለህ አብዛኛው ሴቶች እየተገበሩትና እየተሳሳቱት ያለ ስህተት ነው ስለዚህም የዛሬው መልሴ በጣም ብዙ ሴቶችን ሊያድን የሚችልና ወሳኝ ነገር ስለሆነ ሼር ማድረግን እንዳትረሱ ሁለት መሰረታዊ ነገሮችን በመጥቀስ እህቶቼን ልመክር ፈልጋለሁ የመጀመሪያው ነገር ለወንድ ልጅ አንቺ በጣም ከመጨነቅ በላይ እየተጨነቅሽለት ባለ ሰዓት እንዲሁም ጭንቀትሽ ድንበር በማለፉ የተነሳና እሱ ከሚገባው በላይ ከሚቆጣጠረውና ከሱ ልክ በላይ በሚሆን ሰዓት የሆነ ችግር እየፈጠርሽ መሆኑን ልታውቂ ይገባል እህቴ ልኩን ባለፍሽ ቁጥርና መጠኑን ከፍ ባደረግሽ ቁጥር የምትፈልጊያቸውን ነገሮች ያበላሽሽ እንደሆነ ልታውቂ ይገባል የሰው ልጅ ምግብ ይመገባል ምግቡን በሚመገብ ሰዓት ሰውነቱን አካሉን ሊጠብቅበት ሊሆን ይችላል እንዲሁም ህይወቱን ሊያቆይበት ሊሆን ይችላል ነገር ግን ማወቅ ያለብን ነገር ምግብን እየተመገብነው ባለንበት ሰዓት ከአስፈላጊው በላይ ስንመገብ የሆነ በሽታ ይመጣል ታውቃላችሁ ቁንጣን የሚባል በሽታ ሆድ በመሙላቱ የተነሳና ከመጠን በላይ ምግብ በመመገባችን የተነሳ የሚፈጠር የሆነ በሽታ ነው ይሄ በሽታ መቀመጫ መቆሚያ ያሳጣናል እረፍት ይነሳናል በዛም የተነሳ የተመገብነው ምግብ ምን እንደሆነ ስንጠየቅ እንኳን ስሙን መጥቀስ ይከብደናል ምክንያቱም ያ የተመገብነው ምግብ ከአቅም በላይ ተመግበነው ስለሆነ ስሙን ስናነሳውና ስለ ምግቡ ስናስታውስ ወደ ላይ ሊያስመልሰን ይፈልጋል ስለዚህ እህቴ በጣም ከመጠን በላይ የሆነ ነገር እያደረግሽ እንደሆነ ልታውቂ ይገባል እሱን ከመጠን በላይ በማፍቀርሽ እሱን ከመጠን በላይ ቦታ ከመስጠትሽ የተነሳና በማስጨነቅሽ የተነሳ ለሚፈጠረው ነገር ልትቀበዩ የሚገባ ነገር አለ ምናልባት እንደተጠቀሽው ይህ ወንድ በጣም ጥሩ የሆነና በአካባቢው በዙሪያው ያሉ ሰዎች ጥሩነቱን እየመሰከሩለት እንደሆነ የተናገርሽው እውነት ከሆነ ከመጠን በላይ እሱን በመፈለግና እሱን በማፍቀር እንዲሁም ቦታ እሱን በመስጠት በጣም እያጨናነቅሽው እንደሆነ ልታውቂ ይገባል ሁለተኛው ደግሞ ከመጠን በላይ እሱ ላይ በመደወልና በማጨናነቅ የምታመጪው ጣጣ ነው ይህም ደግሞ መጀመሪያ የሱን ባህሪ ባለማጥናትና ባለማወቅ ሊሆን ይችላል አንዳንድ ሰዎች በሚደወልላቸው ሰዓት ስልክ በጣም በሚበዛባቸው ሰዓት ረፍት ይነሳቸዋል ያ ነገር ከዛም አልፎ ደግሞ የሚደውልላቸው ሰው ሁሉ በመጥፎ ነገር እየደወልላቸው እንደሆነና እየደወሉላቸው ያሉ ሰዎች ሁሉ እያጨናነቋቸው እንደሆነ ነው የሚሰማቸው ስለዚህ በመጀመሪያ ባህሪውን ልታውቂ ይገባል ማንነቱን ልትረጂ ይገባል ምን እንደሚወድና ምን እንደሚጠላ ማወቅ ይኖርብሻል ግልጽ ሊሆንልሽ ይገባል ይሄ ሁሉ ነገር ሊሆን የሚችለው ደግሞ መጀመሪያ ወደ ትዳር ስትገቢ ነው ወደ ትዳር ከመግባትሽ በፊት እሱን በማጨናነቅ እሱ የሚፈልግና ማይፈልገውን ነገር ባለማወቅና እንዲሁም ባለመረዳት እሱን ብዙ ጥፋቶችን እያጠፋሽ እንደሆነ ልታውቂ ይገባል በእንደዚህ አይነት እንቅስቃሴዎችሽ እሱ ትኩረት ይሰጠኛል ብለሽ እያሰብሽ ከሆነ መሳሳትሽን ልነግርሽ እፈልጋለሁ ምክንያቱም ወንዶች በጣም እረፍትን ሰላምን ጸጥታን መደመጥን እንዲሁም ባህሪያቸውን የሚረዳን ሰው በጣም የሚፈልጉ ናቸው እኔ እንደማምነው ይህ ሰው መጀመሪያ ሊያገባሽ ከፈለገና እሱ እየፈለገሽ እንደሆነና ያንቺን ሚስትነት ፈልጉ ከሆነ ከዛ በኋላ እየሸሸ ከሆነ በጣም አንቺ ፈጥነሽበት ቸኩለሽበት በጣም አንቺ እሱን ከማፍቀርሽና ከመውደድሽ የተነሳ በጣም እየጓጓሽለት እንደሆነ ሲሰማውና ሲመለከት የትም ቦታ አትሄድም ብሎ ከማሰብ አንፃር ወደ ኋላ ሊሸሽ ይችላል ለዚህም ነው ለሁሉም ነገሮች ገደብ ሊኖረው ይገባል ብዬ መጀመሪያ አካባቢ ላይ የነገርኩሽ የእውነት አንቺን የሚያፈቅርሽ ከሆነና አንቺን በሚስትነት መቀበል የሚፈልግ ወንድ ፈጽሞ የትም ሊሄድ አይችልም እህቴ እርግጠኛ ልትሆኝ የሚገባው ነገር
አንቺ ትዳር ውስጥ ገብተሽ ልታደርጋቸው የሚገቡ ነገሮችን አሁን በማድረግሽ እሱን ልታስደስቸው አትችይም። እንደውም ርካሽነትን ነው ያሳየሽ ያለሽው። ገና አላገባሽውም፣ ገና ትዳር ውስጥ አልገባሽም፣ ገና የሱ ብቻ አልሆንሽም፣ እሱም ያንቺ ብቻ አልሆነም። ታዲያ ትዳር ውስጥ ከመግባትሽ በፊት ትዳር ውስጥ ገብተሽ ልተገብሪያቸው የሚገቡ ተግባሮችን አስቀድመሽ ካሳየሽውና ከተጨነቅሽለት በየዕለቱ የምትደውይለት ከሆነ ውሎውን አዳሩን የምትጠይቂው ከሆነ እንደምትወጂው እንደምታፈቅሪው የምትገልጽለት ከሆነ እንዲሁም የሱ ጉዳይ በጣም ላንቺ አሳሳቢ ሆኖ ከታየ በዚህ ሰዓት እሱ የሚያስበው እንደሆነ እኔ ልንገርሽ። ይህ ሰው አንቺ እንደገለጽሽው በጣም ጥሩ ሰው ነው። አካባቢ ላይ ደግሞ አንቺ እንደገለጽሽው በጣም ጥሩነቱ የተመሰከረለት ሊሆን ይችላል። እንዲሁም አንቺን የሚቀርብበት መንገድ በሐላሉና ግልጽ በሆነ መንገድ ሊሆን ይችላል። በሌላ ሰዎች ዘንድም መጥፎነቱ እስካሁን ድረስ አልተሰማም፣ አልተገለጸም። እንዲሁም በዲኑ ላይ ደግሞ ያለው አመለካከትና ዲኑ ላይ በጣም ጠንካራ ሆኖ ከሆነና ነገር ግን አሁን ላይ አንቺን በጣም ችላ ያለሽ ከመጣ ወደ ኋላ ያለ ከሆነ አንድ ልታውቂው የሚገባው ነገር አንቺ ከትዳር በፊት እያሳየሽው ያለሽው ነገር ለሱ አሳሳቢ ሆኗል ማለት ነው። ምክንያቱም በትዳር ውስጥ ሊሰጥ የሚገባውን ፍቅር አስቀድመሽ ሰጥተሽዋል። በትዳር ውስጥ ሊሰጥ የሚገባውን እንክብካቤ አሁን አስቀድመሽ እየሰጠሽው ነው ያለሽው። በትዳር ውስጥ ሊሰጥ የሚገባውን ለሱ የማሰብና ለሱ የመጨነቅ ሁኔታ አስቀድመሽ አንቺ አሁን ላይ እየሰጠሽው እየተገበርሽው ነው ያለሽው። ስለዚህ ይህንን ነገር አንቺ ለሌላ ወንድ እንደማታደርጊ በምንድነው እርግጠኛ ሊሆን የሚችለው እሱ? ምክንያቱም በኒካህ ሳትተሳሰሩ ይህንን ተግባር እየተገበርሽ እየተመለከተሽ ነው ያለው እሱ። ስለዚህ ይህን ጉዳይ ልትጠነቀቂበት እንደሚገባ ነው ማሳስብሽ። ሁለተኛው ደግሞ አንድ የወንዶች ባህሪ የሆነውን ነገር ነው መነግርሽ። አብዛኛው ወንዶች እኮ አንዲትን ሴት በሚፈልጓት ሰዓትና ያቺን ሴት ለትዳር በሚፈልጓት ሊያጫት በሚፈልጉ ሰዓት የሆነን ጥርጣሬ ይጠራጠራሉ። ያም ጥርጣሬ ምንድነው? እሷን እናገኛት ይሆን ወይስ አናገኛትም? ምን ያክል ከባድ ናት? ምን ያክልስ ልታፈጋን ልታለፋን ትችላለች? የሚል ሐሳብን ያስባሉ። ታዲያ እንደዚህ አይነት ሐሳብና ጥርጣሬ ውስጥ እየገቡ ነው ወደ አንቺ ሊመጡ የሚችሉት ማለት ነው። አንቺ በፍጥነት እሺ ካልሻቸውና በፍጥነት ደግሞ ወደ ትዳር እንዲገቡ ከፈለግሽና እንዲሁም ጉጉትሽ በጣም እየጨመረ ከመጣ በቃ አናጣትም ይቺን ሴት በማለት ተረጋግተው ሊቀመጡ ይችላሉ ከዛ በኋላ ማለት ነው። እንደዚህ አይነት ወንድ በሚጠይቅሽ ሰዓት እኮ እሺ ብለሽው በፍጥነት ወደ ትዳር ብትገቡና ትዳር ዓለም ውስጥ ብትኖሩ እሱ ወደ ትዳር በሚገባ ሰዓት የሚያስጨንቀው ነገር አላህ Subhanahu Wa Ta'ala ሊሸፍንለት ይችል ይሆናል። ነገር ግን ወደ ትዳር ባለመግባቱና ቶሎ ብሎ ኒካህ ባለማሰሩ የተነሳ የሚመጡበት ሐሳቦችና የሚያስጨንቁት ጭንቀቶቹ እየበዙ ይሄዳሉ። ወደ ትዳር እንዳይገባ ይፈልጋል። መታወቅ ያለበት ነገር ሸይጣን የኛ ጠላት ነው። ሸይጣን ደግሞ ትዳር ውስጥ ሰዎች እንዲገቡ አይፈልግም። ከትዳር ውጭ ሆነው ማላያኒ ነገር አላህ Subhanahu Wa Ta'ala የማይወደውን ነገር እንዲያደርጉ ይፈልጋል። ትዳር ውስጥ ገብተው እንኳን ትዳርን የማበላሸት የማፍረስ ዓላማ የሸይጣን ትልቁ የሆነ ተግባሩ ነው። ስለዚህ ወንድ ልጅ እንዲኮራብሽና እንዲረሳሽ የሚያደርጉ ተግባሮችን መስራት መተግበር አይኖርብሽም ከኒካህ በፊት ከትዳር በፊት እህቴ። አንቺ ስለሱ ተጨንቀሽ እየደወልሽለት ባለበት ሰዓት እኮ እሱ ስላንቺ እየተጨነቀ መሆኑንም ማወቅ ይኖርብሻል። ምናልባት እሱ ላንቺ እየተጨነቀልሽ ካልሆነ ሐቂቃ ነው የምነግርሽ በጣም እየጠላሽና እየራቀሽ እንደሚሄድ ልታውቂ ይገባል። በመጨረሻም እንዲህ የሚባል አባባል አለ፣ الشيء اذا زاد عن حده انقلب على ضده ይባላል። ማንኛውም ነገር ከድንበር ካለፈ ወደ ተቃራኒ መሄዱ መቀየሩ አይቀርም። ፍቅር ወደ ጥላቻ ይቀየራል። ፍቅር ድንበር አለው። ድንበሩን ካለፍሽ ወደ ጥላቻ መሄዱ አይቀርም። ስለዚህ መጠኑን ልታውቂ ይገባል። የፍቅርን ጥግ ደግሞ ልትሰጪ የሚገባው በቅድሚያ ለአምላክሽ አላህ Subhanahu Wa Ta'ala ሲሆን በመቀጠልም ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለምን በመውደድ ነው። ከዛ በኋላ ለእያንዳንዱ ደረጃቸውን መስጠት ይኖርብሻል። ደረጃውን ጠብቆ ሊሰጠው የሚገባውን ፍቅር ልትሰጪ ይገባል። ከዛ በላይ ከሆነ ግን انقلب على ضده በተቃራኒ ሊቀየር ይችላል። ፍቅር በጥላቻ ይቀየራል ማለት ነው እህቴ። السلام عليكم ورحمة الله وبركاته